ለመላው የእስልምና እምነት ተከታዮች እንኳን ለ1501ኛው መውሊድ በዓል በሰላም አደረሳችሁ። ውድ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያ አጫጭር ዘገባዎችን እናስቀድም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ለመላው የሙስሊም ህብረተሰብ እንኳን አደረሳችሁ መልእክት አስተላለፉ። ርዕሰ መስተዳድሩ በመልእክታቸው እንደገለጹት የበዓሉን ታላቅነት ስናስብ የነብዩን መልካም አርአያነት በመከተል በተሰማራንበት የሙያ መስክ ሁሉ ተልዕኳችንን በውጤታማነት ማከናወን ሊሆን ይገባል ብለዋል። በዓሉ የተቸገሩትን ካለን በማካፈል በፍቅር በወንድማማችነትና በጠንካራ አብሮነት ሊከበር እንደሚገባ አመላክተዋል። ርዕሰ መስተዳድሩ በዓሉ የሰላም፣ የፍቅር፣ የአንድነትና የመተሳሰብ እንዲሆን መልካም ምኞታቸውን ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1501ኛው ለነብዩ መሐመድ የልደት በዓል በሰላም አደረሳችሁ አደረሰን ሲሉ መልእክት አስተላልፈዋል። በዓሉ የእስልምና አስተምሮ ትልቅ ስፍራ የሚሰጣቸውን ነብዩ መሐመድ የተወለዱበትን ዕለት ለማሰብና እሳቸው ለሰው ልጆች ያስተማሩትን መልካምና በጎ ተግባር በመዘከር የሚከበር በዓል ነው። የነብዩ ወደዚች ምድር መምጣት የብዙ ነገሮች መሰረት የሆነና የእስልምናን መንገድ ያጸና በመሆኑ አስተምሯቸው ፍጹም ደግነት፣ ፍቅርና እዝነት የተሞላበት እንደሆነ ገልጸዋል። በዓሉ ሲከበር ነብዩ መሐመድ ለሰው ልጆች ያደረጉትን በጎ ተግባር በማስታወስና በመፈጸም ሊሆን ይገባል ያሉት አቶ ፍቅሬ በእምነቱ አስተምሮና ተምሳሌት ለጋስነትንና አብሮነትን በተግባር ማሳየት ሊሆን ይገባል ብለዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንኳን ለነብዩ መሐመድ 1501ኛው የልደት በዓል በሰላም አደረሳችሁ አደረሰን በማለት መልካም ምኞታቸውን ገልጸዋል። የዘንድሮ መውሊድ በዓል የ2019 አዲስ ዓመትን ለመቀበል በምንዘጋጅበትና የኢትዮጵያን አንድነትና ማንሰራራት ይበልጥ የምናጠናክር ታሪካዊ ምክክር ኮሚሽን በተካሄደበት ማግስት የሚከበር በዓል መሆኑ ልዩ ያደርገዋል ብለዋል። ዋና አስተዳዳሪው በመልእክታቸው አስተዳዳሪው በመግለጫቸው የመውሊድ በዓልን ህዝበ ሙስሊሙ በሚያከብርበት ወቅት ሁሌም የእስልምና አስተምሮ የሚፈቅደውን የመረዳዳት፣ መደጋገፍ፣ እርስ በርስ የመጠያየቅ እሴት በማጠናከር መሆን እንዳለበት ጠይቀዋል። የመውሊድ በዓል ለሚያከብሩ የዞናችን የክልላችንና የሀገራችን ህዝቦች በዓሉ የሰላም፣ የፍቅር፣ የአንድነትና የብልጽግና እንዲሆን አቶ እንዳሻው ከበደ በድጋሚ ተመኝተዋል። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ለመላው የእስልምና እምነት ተከታዮች ለ1501ኛው የመውሊድ በዓልን አስመልክተው እንኳን አደረሳችሁ መልእክት አስተላለፉ። አቶ አጥናፉ ኃይሌ በመልእክታቸው የነብዩ መሐመድ ለሰው ልጅ መልካም ስነ ምግባርን፣ ጽናትን፣ ሰላምን፣ ፍቅርን፣ ትህትናን፣ መቻቻልን የሚያስተምር ታላቅ አርአያ ነው ብለዋል። የመውሊድ በዓል ሲከበር የበዓሉን መንፈስ በተግባር በመግለጽ የተቸገሩትን መደገፍ፣ ለሌላቸው በማካፈል የታረዙትን በማልበስ የታመሙትን በመጠየቅ መከባበርና መቻቻልን ባህል በማጎልበት በዓሉ ሊከበር ይገባል ብሏል። በመጨረሻም አቶ አጥናፉ ለመላው የእስልምና እምነት ተከታዮች በዓሉ የሰላም፣ የፍቅርና የአንድነት በዓል እንዲሆን መልካም ምኞታቸውን ገልጸዋል። በሀገራችን ለመጀመሪያ ጊዜ የነብዩ መሐመድ የልደት በዓል በተከበረበት የጀማ ንጉስ መስጂድ 1501ኛው የልደት በዓል መውሊድ በድምቀት የተከበረ ነው። በጀማ ንጉስ አሬማ በዓሉ ከሌሎች አካባቢዎች በተለየ ሁኔታ ለ3 ቀናት የሚከበር ሲሆን ከተለያዩ አካባቢዎች የመጡ ከ350 ሺህ በላይ የእምነቱ ተከታዮች በዓሉ ላይ ይታደማሉ። በደቡብ ወሎ ዞን የሚገኘው ጀማ ንጉስ በርካታ አሊሞች ኬታቦች፣ ሐዲስ፣ የሸርሃ ህጎችን የእስልምና ሊቃውንት የፈለቁበት ስፍራ ነው። የበዓሉ ተሳታፊዎች በዚህ ክብረ በዓል የሚደረገው የጋራ ዱዓ በተጨማሪ ማህበራዊ መስተጋብሩ የተለየ መሆኑን ተናግረዋል። በዓሉ በተመሳሳይ በዞኑ ደሴ ከተማ ለረጅም ጊዜ ሲከበርበት በቆየው ሸዋበር አካባቢ የእምነቱ ተከታዮች በተገኙበት በድምቀት የተከበረ ሲሆን ለአቅመ ደካሞች ማዕድ የማጋራት ተግባር ተከናውኗል።
አፈሳ እየተካሄደ ነው በሚል በክልሉ በአንዳንድ ከተሞች የተናፈሰ የሚገኘው ወሬ ሐሰት መሆኑን የክልሉ ፖሊስ አስታወቀ። በተለያዩ ማህበራዊ ሚዲያዎች በክልሉ አንዳንድ አካባቢዎች አፈሳ እየተካሄደ ነው፣ ወጣቶችን በኃይል እየተወሰዱ ነው በሚል የሚሰራጩ መረጃዎች ፍጹም ሐሰት ነው ያሉት የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ናቸው። የክልሉ ፖሊስ የህዝቡን ሰላምና ደህንነት የመጠበቅ ኃላፊነት እንዳለበት አመላክተው በከፋ ዞን ጊምቦ ወረዳና በሸካ ዞን አንዳንድ አካባቢዎች በቲክቶክ ሰው በባጃጅ የተያዘ ነው በሚል የሚሰራጨው ወሬ ፍጹም ሐሰተኛ መሆኑን ህዝቡ ተገንዝቦ መደበኛ ስራውን እንዲያከናውን አሳስበዋል። ኢንስፔክተር ደጀኔ በዚሁ ሐሰት ወሬ ተግባር የሚሳተፉ አካላትን መንግስት ክትትል በማድረግ ህጋዊ እርምጃ የሚወስድ ሲሆን ያልተጣራ ወሬ በማባዛት ላይ ያሉ ግለሰቦችን ህብረተሰቡ አቅራቢያቸው ለሚገኙ የጸጥታ ኃይል ጥቆማ ሊያደርግ ይገባል ሲሉ ጥሪያቸውን አቅርበዋል ሲል የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዘግቧል። ወደ ዝርዝር ዘገባ አለፍን። የነብዩ መሐመድ 1501ኛ የልደት በዓል ወይንም መውሊድ በቦንጋ ከተማና አካባቢ እየተከበረ ይገኛል። ጣቢያችን ያነጋገራቸው የእምነቱ ተከታዮች በዓሉ ሀገራዊ ምክክር ጉባኤ በስኬት በተጠናቀቀበት ማግስት መከበሩ ልዩ እንደሚያደርገው ገልጸዋል። ዘገባው የናስር ተማም ነው። መቅደስ ተሾመት አይቀርባለች። ነብዩ መሐመድ ለዓለማት እዝነት ሰላምና አብሮነት የተላኩ ነብይ እንደነበሩም የእስልምና እምነት ድርሳናት ይገልጻሉ። በዚህም የተነሳ በመላው ዓለም በብዙ 100 ሚሊዮን የሚገመት የእምነቱ ተከታዮች የልደት ቀናቸውን በየዓመቱ በደማቅ ሁኔታ ያከብራሉ። እኛም በዓሉን አስመልክቶ በቦንጋ ከተማ አስተዳደር ጫሪያ መስጊድ በተገኘንበት ወቅት ያነጋገርናቸው ምእመናን ያረጋገጡልን ይህንኑ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ኒዕማዎችን ነው ይዘው መጡት። ዓለም በጨለማ ተውጣ ነበር። ዓለም ጣዖታትን አምላኪ ነበር። ዓለም መሪ ያጣ ነበር። ዓለም በሀብታሞች ይመራ ነበር። ባሪያ ይረገጥ ነበር። ሴት ልጅ በቁም ትቀበር ነበር እና ነብዩ መሐመድን አላህ በመላኩ ያን ቀንበር አላህ ለኛ ሰብሮልናል። አንደኛ ነብዩ መሐመድ መምጣት ማለት ለዓለም እዝነት አድርገው ነው አላህ የላካቸው። ለዓለም እዝነት አድርገው እያንዳንዱ ነብይ መጥቷል። በየጎሳው መጥቷል። በየአገሩ መጥቷል። ለራሱ ለቤተሰቡ የመጣ አለ። እነዛ ሁሉ ወኪልና ይዞ ሲመጡ ነበር። ነብዩ መሐመድን ግን አላህ ስልክ ለዓለም ረህመት አድርጎ እዝነት አድርጎ ነው። ለእንስሳውም፣ ለሰው ልጅም፣ ለጅንም፣ ለዱር አውሬ ሁሉ ነብይ አድርጎ ነው አላህ የላከው። ለራሴ ብቻ ሳይሆን ለሙስሊም የተባለ ለሁሉ ኸይር ነገር፣ ሙሀባ ነገር፣ ፍቅር ነገር፣ ኢባዳ ነገር ሱዩዶችን ሁሉንም ይዞ አመጥቶ ለኛ ያስረከቡት የሰጡት መስመር ነው። መስመሩ ሲሰጡ ምን ብሎ ነው? አያታችን አባቶቻችን ያመጡትን መቀበል ለኛ ደግሞ ግዴታ ነው። መሆኑም ያለበትን ደግሞ እያንዳንዳችን ሙስሊም የተባልነው ሙስሊሞችን የራቅ ያለበት ቦታ ላይ በነብያችን በመውሊዱ ስብ የራቅ ያለበት ሰው ሁሉ መጥቶ የሚገናኝበት አመት ነው። የዚህ ምንድን ነው? ከየት ነው? ከሸቤም፣ ከሰቃም፣ ከሚዛንም፣ ከቴፒም፣ ከውጪም፣ ከመካም በየቦታ ያሉ ሁሉ የሚገናኝበት የሙሀባ ቦታ መስመር ነው። አንደኛ ይሄ ማለት ምን ማለት ነው ከተባለ የነብይን ሱና እሳቸውን ከወደድን የእሳቸውን የወደድነው ነገር ስለሆነ የእሳቸውን መወለዳቸውን መውደድ ለኛ ዋጅብ ነው። የበዓሉ ታዳሚዎች አክለውም የዘንድሮ በዓል ከአንድ ወር በላይ ሲካሄድ የቆየ ሀገራዊ የምክክር ጉባኤ በታላቅ ስኬት በተጠናቀቀ ማግስት እየተከበረ በመሆኑም ከሌላው ጊዜ የተለየ ያደርጋል ብለዋል። በዚህ በአገር ምክክር ሰዓት ላይ ረቢዑል አወል መጥቶ መግባቱ በጣም አስደስቶኛል። የኛ ኡማዎችም የነቢይ አህባቦችም በረቢዑል አወል ለመመካከር ነው የሚሰባሰቡት። ስለ አገር ጉዳይ ለመመካከር፣ ስለ ዲን ጉዳይ ለመመካከር፣ ስለ አንድነት ጉዳይ ስለመመካከር፣ ስለ መንግስት ጉዳይ ለመመካከር፣ ዱዓ ለማድረግ፣ ስለ አኸራው ለማስታወስ
አኸራችንን እንዴት ነው መጓዝ ያለብን? በነቢ ሸሪዓ እንዴት ነው መሄድ ያለብን? የነቢ መሐባ እየቀራን መዋደዶች እየቀሩ ነው። እውቀቶች በዙና እውቀት ሳይኖር እውቀት በዝቶ መሰረቶች እየተናጉ ነው ያሉት። ያንን መሰረት የሚገነቡት እንዲህ አይነት በዓላቶች ናቸው። እና ደግሞ በዚህ በመመካከሪያ ሰዓት ላይ ረቢዑል አወልን አላህም ለኛ ተለወፈቀን አልহামዱሊላህ ረብል ዓለሚን። መንግስትም ቢሆን በያዘው መመካከር ብሎ በጀመረው ጉዳይ ላይ ያጠፋም ካለ ችግር ያለበትም ካለ ግልጽ በመመካከር በሃይማኖት ቦታዎች በሃይማኖት ግቢዎች ሙስሊምን በሙስሊም መስጊድ በመመካከር አገራችንን ሰላም አድርገን አገራችንን ገንብተን አንድነታችንን ሳንበትን መንግስታችንን እየታዘዝ በዲናችን እየታዘዝ መጓዝ አለብን እላለሁኝ። ያደረገ በጣም የተለየ የዛንድሮ የዚህ ዓመተ ምህረቱ በ2018 የመጨረሻ ውይይት ላይ የተደረገ ድርጊት በጣም እኔ በበኩል ይሄ ነው ብዬ ለመዘርዘር አልችልም። ለምን የምክክር ወቅት ላይ ነው መውሊድም የመጣ። መውሊድ ማለት ምንድነው? ሙሀባ እርቅ በራሳችን ምስኪኑን የሌለን አመጥቶ ማብላት፣ ድሃውን መጠየቅ፣ ክርስቲያን አይልም ሙስሊም አይልም፣ አንድነታችን በጎረቤታችን አካባቢ ያለ ሁሉን መጠየቅ ነው የሚለው የሳቸው ሱና። እኔ ከተከታተልን ራቅ ያለ ሰዎችን መክረን መልሰን ማምጣት አለብን። ለምን አንደኛ ለምሳሌ እዚህ ቦታ አሁን የተገኘነው ለምንድን ነው? የትልልቅ ቦታ ከዚህ በፊት የነበሩበት ትልልቅ ቦታዎቹ ያደረጉበት ቦታ ለማድረግ እንፈልጋለን ብለን ነው። በዓሉን የምናከብረው የእምነቱን ህግጋቶች ጠብቀን ነው ያሉት አስተያየት ሰጪዎች በዚህ ወቅት የተቸገረን መርዳት፣ የተጣላን ማስታረቅ፣ የህዝቦች ሰላምና አንድነትን ማጠናከር እንደሚገባም ተናግረዋል። ረቢዑል አወል ሲከበር ደሃዎችን መርዳት ለኛ በረቢዑል አወል ብቻ አይደለም። ደሃን መርዳት ለእያንዳንዱ ሙስሊም ሁሉ ጊዜ ካለው ማጉረስ ማብላት ግዴታው ነው። ቢሆንም ደግሞ ረቢዑል አወል ደግሞ ነቢይ ሙሐመድ የተወለዱበት ቀን ስለሆነ አላህን ለማመስገን ከየአገሩ ምእመናን ይመጣና ይሰበሰብና ሰለዋት በማውረድ በነቢይ ላይ አንዲትን ሐሰና አንዲትን ሰለዋት በነቢይ ላይ ያወረደ ሰው 10 የአላህ ረህመትና እዝነት በሱ ላይ ይወርዳል። ደሞም አላህ በቁርአኑ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ብለዋል። እነዚህ ምእመናኖች የሚመጡት ደግሞ ሰለዋት ለማውረድ አላህን ለማመስገን ነቢይ ሙሐመድን አላህ ለኛ ስለሰጠን ከጨለማ ነቢይ ሙሐመድ ባይመጡ እስልምናኛ ውስጥ ይኖር ነበር ወይ? ነቢይ ሙሐመድ ባይመጡ አንድነት ይኖር ነበር ወይ? ነቢይ ሙሐመድ ባይመጡ ሰላት ጾም ይኖር ነበር ወይ? ነቢይ ሙሐመድ ባይመጡ ሐጅ ማድረግ አረፋ ማድረግ ይኖር ነበር ወይ? ነቢይ ሙሐመድ ባይመጡ ደሃ ከሀብታሙ ጋር እኩል ሆኖ ቁሞ ይሰግድ ነበር ወይ? በመጨረሻም የመስጊዱ ዋና አስተባባሪ ሼህ ኢሳ አባገሮ ስለ በዓሉ አከባበር ሁኔታ ገለጻ አድርገውልን ነበር። አከብሮ እንግዲህ ህፃን ይዛ የምትመጣም የህፃኑንም ሰደቃ ይሰጣል። የእናቷም ከፍ ላሉ ልጆችም ያው ስቴፓቸውን በጠበቀ ሁኔታ እኩል ነው ሰደቃውን ግማሽ ግማሽ እንጀራ ሁሉም ያዳረስን እየሰጠን ያለ ነው። የተጣላን ሰው ደግሞ እናስታርቃለን። የተቸገረውን ደግሞ እየጠራ መጥቶ የሚሰጡን ዘካም ከዚህ በረመዳንም በመውሊድም የመጡ የተደሰቱ ከሚዛንም ይመጣሉ፣ ከቴፒም ከጂማ መጡም አሉ። የመረቁ ነው የሚሄዱ። እኛም የተመራረቅን ነው ያለ ነው። ያው በዚሁ ደስተኛ ነን ሁላችን። የእምነቱ ተከታዮች በቦንጋና በዙሪያ በሚገኙ መስጊዶች እየተገናኙ የመውሊድን በዓል ለ3 ተከታታይ ቀናት እንደሚያከብሩ ያገኘነው መረጃ ያመለክታል። صدقو خالقنا سباب رسول من أمة نبي الله إبراهيم بدا بوشو إسماعيل بدا نتوانو مچايا نتونو مچاون مليابو نقول كله نو چنا جوسانو كيسامو تريبا خالقي نو أكبابو دي غودنا نو تاتو دي غودنا أني وين بالو يوچيم بالوچ سلامو كيون የትምህርት ተግባር የሁሉም ባለድርሻ አካላትን ትብብር የሚጠይቅ በመሆኑ ለስኬታማነቱ ሁሉም ድጋፉን እንዲያጠናክር የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻ አሳሰቡ። በዞኑ ጨና ወረዳ የ2019 የትምህርት ዘመን የተማሪዎች ምዝገባ በሁሉም ትምህርት ቤቶች ላይ በይፋ ተጀምሯል። ታደሰ ወልደ ሰንበት ያዘጋጀውን ተከታትለን እንመለስ።
የወረዳዊ ማስጀመሪያ መርሃ ግብሩን በቦባ በላ አንደኛ ደረጃ ትምህርት ቤት ተገኝቶ በይፋ ያስጀመሩት የጨና ወረዳ ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ታምራት ካሳ ባስተላለፉት መልእክት በወረዳ ደረጃ የ2019 ዓመተ ምህረት ትምህርት ስራን ውጤታማ ለማድረግ ሰፊ ቅድመ ዝግጅት ስራዎች መሰራታቸውን አቶ ታምራት አመላክተዋል። ባለድርሻ አካላትም በወረዳ ደረጃ የአንድ ቀን የንቅናቄ መድረክ አድርገናል ማለት ነው። በዚህ ንቅናቄ መድረክ ላይ የቀድሞ አፈጻጸማችን ምንድን ነው የሚመስለው? የ2019 የትምህርት ስራን ለመጀመር የሚያስፈልጉ ቅድመ ዝግጅቶች ምንድን ናቸው? እነዚህን ደግሞ ለመስራት ከማህበረሰቡ ምን ያስፈልጋል፣ ወረዳ ምን ማድረግ አለበት የሚለውን የስራ ድርሻ ተከፋፍለን ውይይት አድርገናል። ባደረግነው ውይይት መሰረት የወረዳ ደጋፊ አመራር የሚመራው የእያንዳንዱ ትምህርት ቤት የትምህርት ቤተሰብ የሚሰራ ስራ ለእያንዳንዱ ሰው ተከፋፍሎ ተሰጥቷል። ስለዚህ የትምህርት ቤት ግቢዎችን ማሳመር፣ የትምህርት ቤት ጥገና ማድረግ በአጠቃላይ ባሉን 34 የትምህርት ቤቶች ይሄ ቅድመ ዝግጅት ስራ ተሰርተዋል ማለት ነው። በወረዳው ቦባ በላ ትምህርት ቤት ተገኝቶ የተማሪዎችን ምዝገባ በጋራ ያስጀመሩት የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ የትምህርት ተግባር የሁሉም ባለድርሻ አካላት ትብብር የሚጠይቅ መሆኑን እየተደረገ ያለው ድጋፍና ትብብር ተጠናክሮ እንዲቀጥል አሳስበዋል። በዞን ደረጃ በሁሉም 646 ትምህርት ቤቶቻችን ላይ የተማሪዎች ምዝገባ ይካሄዳል። በዚህ አመት እንደ ዞን ከ366 ሺህ በላይ ተማሪዎችን ከቅድመ አንደኛ እስከ ሁለተኛ ደረጃ እንመዘግባለን ብለን አቅደናል። ከእቅዳችን በላይ መመዝገብ አለብን የሚል ትኩረትም ሰጥተን እየሰራን ነው ያለ ነው ማለት ነው። ይህን ለማድረግ የወላጅ የማህበረሰብ የሁሉም አካላት ድርሻና ተሳትፎ እጅግ በጣም ወሳኝ እንደሆነም በጣም አጠናክረን መስራት አለብን ብለን ከተለያዩ አካላት ጋር እየተነጋገርን የመጣንበት ሂደት አለ። እንግዲህ ዛሬ በይፋ እዚህ ጨና ወረዳ ላይ ቦባ በላ አንደኛ ደረጃ ትምህርት ቤት ላይ ተገኝተን የተማሪዎችን የምዝገባ ሂደት አይተናል። በሚገርም ሁኔታ እንደ ዞናችን በጣም ሞዴል የሚሆን አርአያ የሚሆን ምሳሌ የሚሆን የምዝገባ ሂደት ነው ዛሬ የተጀመረው ማለት ነው። ሁሉም ወላጅ ልጁን ይዞ ነው የመጣው። ሁሉም አመራር እዚህ ቦታ ላይ ተገኝቷል። ይሄ ማለት ወላጅ ለትምህርቱ ስራ ያለውን ትኩረት፣ ድጋፍ፣ ተሳትፎ የሚያሳይ እየቀጠለ እያደገ የመጣ እንደሆነ እዚህ ቀበሌ ላይ በልዩ ትኩረት አይተናል ማለት ነው። በቦታው የተገኙት የተማሪ ወላጅ አቶ አድማሱ አዴሎ በበኩላቸው ለትምህርት ስራዎች ውጤታማነት የበኩላቸውን እየተወጡ መሆናቸውን ገልጸዋል። መጀመሪያ በቂ ትምህርት ለወላጆችም በቤተሰብ በእድር ጽሕፈት ቤት እየሰጠን እንገኛለን። ያልተማረ ዜጋ እንግዲህ ያልተማረ ለትምህርት የበቃ ተማሪ ቤት ውስጥ እንዳይቀመጥ እንዳይኖር ጠቅላላ ቅስቀሳ በማድረግ ለወደፊትም ትምህርት እንዳያቋርጡ በሚል ሀሳብ ተስማምተን ነው ስንጀምር ያለ ነው። እነዚህ ተማሪዎችን በተለያዩ አደረጃጀቶች የልየታ ስራዎች የተከናወኑ መሆናቸውን የጠቆሙት አቶ ደመቀ በተቀመጠው አቅጣጫ መሰረት በመጀመሪያ ቀን በአንድ ጀንበር ምዝገባ በ5 ትምህርት ቤቶች ሙሉ ምዝገባ ለማጠናቀቅ ግብ ተጥሎ ምዝገባ ተጀምሯል ብለዋል። ትምህርት ያለዱ መምህራን ወደየ ትምህርት ቤቶቻቸው እንዲመለሱ አድርገናል። የትምህርት አመራሮች ይሄን እንዲከታተሉ አድርገናል። ከዛም ስቀጥል የኛ ማናጅመንት ደግሞ ክላስተርን ተከፋፍሎ እንዲደግፍና እንዲከታተል በማድረግ ይሄ የትምህርት ስራን በጣም ዝግጅት አድርገን ከ13 12ኛ ወር ጀምሮ የልየታ ስራዎች በጣም ታችኛው መዋቅር ላይ ወርደን የልየታ ስራዎችን ሰርተናል። ከማህበረሰብ ጋር በአደረጃጀት ማለት ነው። በፓርቲያችን አደረጃጀት የልየታ ስራዎች ተሰርተዋል። አደረጃጀቱን በዛ ልክ አድርገን በአደረጃጀት ልየታ ከተደረገ በኋላ ተማሪዎች ደግሞ በአንድ ጀንበር የሚመዘገቡበትን ዛሬ አጠቃላይ ተማሪዎች ወጥተው የሚመዘገቡበት ሁኔታ ላይ የገባንበት ሁኔታ ነው ያለውና በትምህርት ቤቱ ውስጥ 964 በላይ ተማሪዎችን ለመመዝገብ ታቅዶም እቅዱን ሙሉ በአንድ ጀንበር ለማጠናቀቅ ስራ መጀመሩን በሰዓቱ የተናገሩት የቦባ በላ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አዲሱ አበበ ናቸው። ከአምናው የተሻለ ስራ እንስራ ብለን ሁሉ አቀፍ ቅንጅታዊ አሰራርን አንድ ላይ አጠናክረን ገብተናል። ወረዳ ላይ ንቅናቄ ተደርጓል። በወረዳ በተደረገው ንቅናቄ እኛ ወደ ታች ወርደን ቀበሌ ላይ ንቅናቄ አድርገናል። አለፍ ብሎ ደግሞ ትምህርት ቤት ላይ በሚገርም መልኩ ባነር በማዘጋጀት ንቅናቄ አድርገናል። ከወረዳ የተሰጠን እቅድ 964 ነው በመደበኛ ተማሪ፣ በቅድመ መደበኛ ደግሞ 367 ነው የተሰጠን። በአጠቃላይ መደበኛውም ቅድመ መደበኛውም ልየታ ስራ ሰርተናል።
ልየታ ስንሰራ ወረዳ የተሰጠውን እቅድ ሳይሆን እኛ ጨምረን ነው ለያንዳንዱ ቤተሰብና እድር የሰጠነው። በቦታው የተገኙት የተማሪ ወላጅ አቶ አድማሱ አዴሎ በበኩላቸው ለትምህርት ስራዎች ውጤታማነት የበኩላቸውን እየተወጡ መሆናቸውን ገልጸዋል። መጀመሪያ በቂ ትምህርት ለወላጆችም በቤተሰብ በእድር ጽሕፈት ቤት እየሰጠን እንገኛለን። ያልተማረ ዜጋ እንግዲህ ያልተማረ ለትምህርት የበቃ ተማሪ ቤት ውስጥ እንዳይቀመጥ እንዳይኖር ጠቅላላ ቅስቀሳ በማድረግ ለወደፊትም ትምህርት እንዳያቋርጡ በሚል ሀሳብ ተስማምተን ነው ስንጀምር ያለነው። ምዝገባው በወቅቱ መጀመሩ ለትምህርት ዝግጅታቸው እንደሚረዳቸው የገለጹት የቦባ በላ አንደኛ ደረጃ ትምህርት ቤት ተማሪዎች በበኩላቸው ለሌሎች ተማሪዎችም መልእክታቸውን አስተላልፈዋል። ትምህርት በጣም ብዙ ጥቅም ስለሚሰጥ ልጆች ቤት ላይ ያሉ ልጆች መጥተው እንዲማሩ ጋብዛል። ቤት ያሉ ልጆች ያልተማሩ አሉ ልጆች መጥተው እንደኔ እውቀት እንዲያገኙ ጋብዛለሁ። በጤና ጣቢያው የቀዶ ጥገና አገልግሎት መጀመሩ እንግልትን እንዳስቀረላቸው በከፋ ዞን ቢጣ ወረዳ በቢጣ ገነት ጤና ጣቢያ አገልግሎቱን ያገኙ እናቶች ተናገሩ። ዘገባው የደቡብ ሬዲዮና ቴሌቪዥን የቦንጋ ቅርንጫፍ ነው፣ እንደሚከተለው ይቀርባል። በቢጣ ገነት ጤና ጣቢያ የአገልግሎቱ ተጠቃሚ ከሆኑ እናቶች መካከል ወይዘሮ አለምነሽ አዴሉና ወይዘሮ ትዕግስት ጋይቶ በጤና ጣቢያው ያገኙት አገልግሎት ህይወታቸውን እንደታደገላቸው ተናግረዋል። በተጨማሪም በጤና ጣቢያው የቀዶ ጥገና አገልግሎት መጀመሩ ጤነኛ ልጅ መታቀፍ እንዲችሉ ማድረጉን ጠቁሟል። የቀዶ ጥገና ሕክምና አገልግሎት ማግኘታቸው በሪፈር ወደ ሌሎች ቦታዎች በመሄድ ሊደርስባቸው ከሚችል እንግልት እንዳዳናቸውም ገልጸዋል። በጤና ጣቢያው የቀዶ ጥገና ክፍል አዋላጅ ነርስ በሲስተር አበባ አረጋዊ አገልግሎቱ የእናቶችና ህጻናትን ሞት እንዲቀንስ ሚናው የጎላ መሆኑን ተናግሯል። ስራው ከጀመረበት ከ3 ወር ብቻ ጤና ጣቢያው ለ43 እናቶች ቀዶ ጥገና አገልግሎት መስጠቱን የገለጹት ደግሞ የጤና ጣቢያው ኃላፊ አቶ መብራቱ ቀኒቶ ናቸው። ይህ ደግሞ በጤናው ዘርፍ የሚስተዋሉ የመልካም አስተዳደር ጥያቄዎችን መፍታት የቻለ ነው ብለዋል። ጥራት ያለውን አገልግሎት ለመስጠትና ስራውን ይበልጥ ስኬታማ ለማድረግ በጤና ጣቢያው እናቶች የሚተኙበት አልጋና የህጻናት ማሞቂያ ማሽን እንዲሟላ ጠይቀዋል። የቢጣ ወረዳ ምክትል አስተዳዳሪና የጤና ጽሕፈት ቤት ኃላፊ አቶ ተክላ አባየለ በበኩላቸው ጤናማ ህብረተሰብ ለመፍጠር የተለያዩ ተግባራት እየተከናወኑ ነው ብለዋል። በተለይ ደግሞ በእናቶችና ህጻናት ላይ ሊደርስ የሚችለውን የጤና እክል ለማስቀረት በትኩረት እየተሰራ መሆኑን ተናግረዋል። በመሆኑም በቢጣ ገነት ጤና ጣቢያ በቅርቡ የተጀመረው እናቶችን በቀዶ ሕክምና የማዋለድ ስራ ለዚህ ማሳያ ስለመሆኑ ጠቁመዋል። ጤና ጣቢያው የተሟላ አገልግሎት መስጠት እንዲችል አስፈላጊውን የሕክምና ቁሳቁስ ለማሟላት በተያዘው በጀት ዓመት ትኩረት ይሰጣል ብለዋል። በህገወጥ ንግድና ኮንትሮባንድ እንቅስቃሴ ላይ የተጠናከረ ክትትልና ቁጥጥር እየተደረገ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ንግድና ኢንቨስትመንት ቢሮ አስታወቀ። ቢሮው የ2018 በጀት ዓመት የእቅድ አፈጻጸምና የ2019 በጀት ዓመት የትኩረት አቅጣጫው ዙሪያ በሚዛን አማን ከተማ ውይይት አድርጓል። ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ መቅደስ ተሾመት አቀርባለች። በ2018 በጀት ዓመት የዝግጅት ምዕራፍ ግምገማ ተደርጎና በየደረጃው ከሚገኙ ፈጻሚ አካላት ጋር የግብ ስምምነት ተደርጎ ወደ ተግባር በመገባቱ የተሻለ ውጤት እንደተመዘገበና በቀጣይ ከዚህ በበለጠ መልኩ በመስራት የህብረተሰቡን ተጠቃሚነት ማረጋገጥ እንደሚገባም ተጠቁሟል። የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ አቶ ታሪኩ አካሉ ባደረጉት የመዝጊያ ንግግር በውይይት መድረኩ የተመዘገቡ ውጤቶች በደንብ የታዩበትና በአፈጻጸም ወቅት ከተስተዋሉ ጉድለቶች በመነሳት የትኩረት አቅጣጫዎችን ያስቀመጥንበት መሆኑም በቀጣይ ትኩረት መስራት እንደሚገባ አሳስበዋል። በህገወጥ ንግድና ኮንትሮባንድ እንቅስቃሴዎች ላይ የተጠናከረ ክትትልና ቁጥጥር ሲደረግ መቆየቱን ጠቁመው በተከናወነው ተግባርም ከ52 ሚሊዮን 841 ሺህ ብር በላይ ለመንግስት ገቢ መደረጉን ገልጸዋል። በባለፈው በጀት ዓመት ለ125 ኢንቨስተሮች አዳዲስ ፍቃድ መሰጠቱን የተናገሩት አቶ ታሪኩ አካሉ በቀጣይ የኤክስፖርት ምርት ላይ ትኩረት ማድረግ እንደሚገባም አብራርተዋል። በየጊዜው በየደረጃው ለሚገኙ ፈጻሚዎች የአቅም ግንባታ በማጠናከርና ስራዎችን በየጊዜው በመገምገም የተሻለ ውጤት ማስመዝገብ እንደሚገባም አሳስበዋል። የቢሮ ምክትል ኃላፊና ሬጉላቶሪ ዘርፍ ኃላፊ አቶ አምደ ፋሪስ በበኩላቸው በ2018 በጀት ዓመት በነዳጅ ላይ የተስተዋለውን ችግር ተከታትሎ የተከሰተውን ችግር ለማቃለል የተደረገው ጥረትና ገበያን ለማረጋጋት የተደረገው የተቀናጀ ስራ ውጤት የሚበረታታ መሆኑን አብራርተዋል። የውስጥ ገቢን ለማሳደግ አዲስ የንግድ ፍቃድና ነባር ፍቃድ ለማሳደስ በቂ ዝግጅት ማድረግና ተገልጋይ ህብረተሰቡ ላይ መጉላላት እንዳይከሰት መሶብ
አንድ ማዕከል ጋር በጋራ መስራት እንደሚገባም አስረድተዋል። በቢሮ ምክትል ኃላፊና የኢንቨስትመንት ዘርፍ ኃላፊ አቶ ከበደ ተስፋዬ በሰጡት አስተያየት በክልሉ ያለውን የኢንቨስትመንት ፖቴንሻል መለየትና መጠቀም እንደሚገባም ገልጸዋል። የኢንቨስትመንት ፕሮጀክቶች የመሬት ርክብክብ ላይ ክፍተቶች እንዳይፈጥሩ በጥንቃቄ መስራት አስፈላጊ መሆኑን አንስተው ለዞኖች ተገቢውን ግብረ መልስ ለመስጠት እንዲቻል በመረጃ አያያዝ ላይ ትኩረት መደረግ እንደሚገባም አስገንዝበዋል። ህጋዊ ንግድ አሰራርን በመከተል የገበያ መሰረተ ልማቶችን በማስፋትና ምርት በተሻለ ሁኔታ እንዲቀርብ በማድረግ የዋጋ ንረትን ለማረጋጋትና የኑሮ ውድነትን ለመቀነስ በትኩረት መስራት እንደሚገባ የተናገሩት የቢሮ ምክትል ኃላፊና ገበያ ልማት ዘርፍ ኃላፊ ወይዘሮ አሰገደች ወልደየስ ናቸው። ምክንያታዊ ያልሆኑ የዋጋ ጭማሪን መቆጣጠርና የሰንበት ገበያዎችን ማጠናከር እንደሚገባም አክለዋል። በውይይት መድረኩ አዳዲስ ኢንቨስተሮችን መሳብ፣ ነባር ባለሀብቶችን መደገፍ፣ የሰንበት ገበያን ማጠናከር፣ የስነ ልኬት ቁጥጥር ማድረግ፣ የስራ እድል ፈጠራን ማስፋፋት፣ የሸማቾችን ግንዛቤ ማሳደግ፣ የእንስሳት ግብይት አፈጻጸም ማሳደግ እንደሚገባ እንዲሁም እቅድ የማስፈጸምና የመፈጸም አቅም ግንባታ ስራዎች ላይ ውይይት ተደርጎ ከመግባባትም ተደርሰዋል። አንዳንድ ተሳታፊዎችን በሰጡት አስተያየት የባለፈው ዓመት እቅድ አፈጻጸምና የቀጣይ ትኩረት አቅጣጫዎች ላይ ውይይት መደረጉ ለተሻለ ውጤት እንደሚያዘጋጅ ገልጸው በተያዘው የበጀት ዓመት ቅንጅታዊ አሰራር በማጠናከር የተያዘውን እቅድ ወደ ላቀ ደረጃ ለማድረስ እንደሚተጉም ተናግረዋል። በመድረኩ የክልሉ ንግድና ኢንቨስትመንት ቢሮ የስራ ኃላፊዎች፣ በየደረጃው ያሉ የመዋቅሩ አመራሮችና ጉዳዩ የሚመለከታቸው ባለድርሻ አካላት ተሳትፈዋል። በመጨረሻም ቢሮው ከዞኖቹ ጋር የግብ ስምምነት ውል በመፈራረም መድረኩ ተጠናቋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህ ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።